ትላንትና አንድ ጥያቄ ጠይቃችሁ ነበር። ከዩኒቨርሲቲ የመጣ ጥያቄ ባይሆንም ሴት ልጅ ለምን አብዝታ ታለቅሳለች ለሚለው ጥያቄ መልስ ይዛችሁ እንደምትመጡ ጠይቃችሁ ነበር። አሁን ከማን ጀምር? ካያ ወረቀት አትይዝም እንዴ? አያስፈልግም። ብዙዎቻችን የማናውቀው ነገር ቢኖር ሴት ልጅን ፈጣሪ ሲፈጥር ልዩ አድርጎን የፈጠራት የዓለም ችግሮችን እንድትሸከም ጠንካራ የሆኑ ትከሾችን ሰጣት። ሴት ልጅ እንዲህ ናት፣ ያላትን የምትሰጥ ነገር ግን ምላሽን አትጠብቅም። ሴት ልጅ አብዝታ የምታለቅሰው እያስመሰለች ወይም ሕፃንነት አይደለም፣ አማመኝ ደከመኝ ሳትል ነው የቤተሰቦቿን ሸክም ብትሸከመው። ከቤተሰብም ሆነ ከባሏ ደግነትን፣ ፍቅርና እንክብካቤን ትፈልጋለች፣ ነገር ግን በግልጽ አትናገርም። ስለዚህ የሴት ልጅ ውበት በምትለብሳቸው ልብሶችና በምትቀያየረው ጌጣጌጦች ሳይሆን የሴት ልጅ ውበት አይኖቿ ላይ ነው የሚታዩት። ፍቅርም እዛው ላይ ነው ያለው። ዶክተር አንድ አስፈላጊ የሚጠይቀው ጥያቄ አለ እያለች ነው። 5 ደቂቃ ገብታ አውራት። ውዴ እኔ ስሞት ከስንት ጊዜ በኋላ ነው ሌላ ሚስት የምታገባው። እኔ እንደዚህ ማደርግ አይመስለኝም። ባደርገው እንኳን የአንቺ መቃብር የደረቀ ጊዜ ነው ሌላ ሴት የማገባው። ምን እያደረክ ነው? እህቴ ቃል አስገብታኝ የሞተችውን የመጨረሻ ምኞት እያሟላውላት ነው። ቀን በቀን እየመጣህ መቃብሬ ላይ ውሃ እንድደፋለችኝ።